በቀርሜሌዎስ ተራራ ላይ ኤልያስ ከሰማይ እሳትን ሲያወርድ ኤልያስ 450 የበዓል ነቢያት ጋር ፊት ለፊት ተጋጠመ። ሕዝቡ ልቡ ለሁለት ተከፍሎ ነበር። እውነተኛው እግዚአብሔር የቱ ነው? ስለዚህ ኤልያስ የበዓል ነቢያትን እንጋጠም አላቸው። እውነተኛው እግዚአብሔር እሳት ከሰማይ የሚልከው ነው አላቸው። ነቢያቱ ለሰዓታት ሲጮኹ ቆዩ። የመጣ ድምፅ አልነበረም። ጸለዩ፣ ዘመሩ፣ ሰውነታቸውን ቧጨሩ። መልስ ግን አልመጣም። ከዛ ኤልያስ ወደፊት መጣ። የእግዚአብሔርን መሠዊያ አደሰ። 3 ጊዜ በመሠዊያው ላይ፣ በድንጋዩ ላይ፣ በተቆፈረው ጉድጓድ ውስጥ ሁሉ ውሃ ሞላ። እዚያም ድምፁን ወደ ሰማይ ከፍ አድርጎ ጸለየ። እግዚአብሔር ሆይ የሕዝብ አንተ እግዚአብሔር መሆንን ያውቅ ዘንድ ልባቸውም ወደ አንተ እንዲመለስ መልስ ከሰማይ ይምጣ ሲል ጸለየ። ወዲያውም እሳት ከሰማይ ወረደ፣ እንጨቱን፣ ድንጋዩን፣ ውሃውን ሁሉ በላው። ሕዝቡ ሁሉ በግንባራቸው ተደፍተው እግዚአብሔር አምላክ ነው፣ እግዚአብሔር ብቻ የእስራኤል አምላክ ነው አሉ። የዚያን ቀን ሰማይ መልስ ሰጠ። እግዚአብሔር ብቻ አምላክ እንደሆነ ማረጋገጫው ከላይ መጣ። የሚስማማ ሰው እግዚአብሔር ብቻ እውነተኛ አምላክ ነው ብሎ ይጻፍ። መልካም ቀን።